በመጠጥ በመስከር የተነሳ ነው እንጂ እኔ ከሷ ጋር ፍቅር ኑሮብኝ ከሷ ጋር የሆነ ነገር ኑሮብኝ አይደለም የሆነው ማለት ነው። ገብቶሻል አይደለም? ስለዚህ እኔ ከሷ ጋር የሆነ በቃ የተለየ ነገር ኑሮብኝ አይደለም። አውቀው በሴራ ያደረጉት ነገር ነው። ከዛ እንድንቆይ ከዛ እንሰራ የተደረገ ነገር ነው እንጂ እኔ ፍላጎት ኑሮ ከሷ ጋር ያደረጉት ነገር የለም። ገብቶሻል? እኔ ከሷ ጋር ምንም ነገር የለኝም። ብር እኔ እሷ ብር የበላሁት ነገር ብር የለም። እኔ ብር ቢኖረኝ አንድ ብር አልያዝኩም። የ2 ዓመት ከ6 ወር እንደው መዝነው ጥዬ የወጣው በህግ እንዳንጠይቅ እንኳን በህግ እንዳንጠይቅ ሄዳችሁ ባንክ አወጣችሁ አምጡና በእጅ ስጡ እየተባልን የሰራው ሰው ነኝ እኔ። ዝም ምለው አንገቴን የምደፋው ነገሮችን ላለመበላሸት፣ ነገሮችን ላለመነካካት፣ ሰው ጋር ላለመነካካት ነው። ገብቶሻል አይደለ? እኔ ከሰው ጋር ላለመነካካት ነው ዝም ምለው እንጂ እኔ በጣም መናገር ከፈለኩ ብዙ ነገሮችን እናገራለሁ። ነገር ግን እኔ የምለው ምንድነው ባጭሩ ስናገር የእሷን ብር አልወሰድኩም። ሲቀጥል ደግሞ ከእሷ ጋር እንደዚህ ፎቶ ምናምን የላከሽልሽ ደግሞ አንድ ቀን ነው ልደታችን፣ አንድ ቀን ስለሆነ ነው አብረን የተነሳ ነው ፎቶ እንጂ የተለየ ነገር የለውም። ገብቶሻል አይደለ? የእሷ 10,000 ድርሃም ቢኖረኝ አይዴን ቶሎ ማሰራት ነበረ። እኔ 2,000 ብር ከአንዷ ቤተሰቤ 2,000 ብር ከአንዱ ቤተሰቤ አድርጌ ተበድሬ የሰራሁት ነው እንጂ ሌላውን ደግሞ ከሩት ተበድሬ የሰራሁት ነው አይዴን እንኳን ሳሰራ ማለት ነው። እኔ ከሰው ከማንም ብር ከሱ እንኳን አይደለም ከሰብለ ከፍቅር ራሱ ብር አልተቀበልኩም። ደሞዜን አልተቀበልኩም። በፍርድ ቤት ነው ያለ አሁን ራሱ ማለት ነው። በ3 እና በ4 እሰጣለሁ ብሎ ቃል ስለገባልኝ ብቻ ነው ዝም ያለው። አሁን ግን እኛን ለመጎንጎን እኛን ሌላ ነገር በደካማ ጎናችን ለመግባት አሁን በዚህ በሌላው ችግሮች ጉዳይ በመግባት እነሱ ምን አደረጉ? የሌላ ካሜራ ቪዲዮ የሌላ ካሜራ አድርገው ላኩ ማለት ነው ለእናንተ እንጂ የላ የተለየ ነገር የለውም። እኔ የሰው ብር አልበላውም፣ አልወሰድኩም። በላ እንደዛ የምትል ከሆነ ደግሞ በመጽሐፍ ቅዱስ በትላልቅ ሰዎች በቄስም በህግም ትጠይቀኝ። እሺ በጣም ጥሩ። እኛ ስላላየን የቪዲዮ ማስረጃም ስለሌለ የሰው ምስክርም ስለሌለ በገንዘቡ ጉዳይ መፍረድ አንችልም። በእርግዝናው ጉዳይ ግን ያው ሆዷ ገፍተው ስላየን በዚህ ጉዳይ በመጠጥ ኃይል ነው ብለሃል። ሚውት ነክ ወንድሜ። በመጠጥ ኃይል ነው አቢባ። በመጠጡ ቪዲዮ ላይ ይልክልሻለሁ። በመጠጡ ቪዲዮ ላይ ይልክልሻለሁ። በእንትን ደግሞ በኋላ እንደሚሰጡ ብር ደግሞ እውነቱን ይናገሩ። ከዛ ቤት ሲሰሩ የነበሩ ሰው ይምጣ። መጀመሪያ ብር ተከፍሎን ማለት መጀመሪያ ተቀብለን ወስደን ቤት እንደምንሰጥ ሌሎች ይናገራሉ። እነ ሰመረ ሽፎን፣ እነ ዙፋን፣ እነ ሀዊ እነሱ ከተነገረ እውነቱን የሀቃቸውን የማተባቸውን ከተናገሩ እነሱ እውነቱን ይናገራሉ። ምክንያቱም እነሱም እንደዛ ስለነበረ የሚሰሩ ማለት ነው። ማለት በባንክ ደሞዛችሁ በባንክ መንግስት ደሞዝ እንደተቀበላችሁ እንዲያውቅ ደሞዛችሁ በባንክ ይገባላችሁና ከዛ እናንተ ዊዝድሮ አድርጋችሁ በካሽ ለድርጅቱ ትሰጣላችሁ ማለት ነው። ይህንን ነው እያልክ ያለኸው? አዎ እንደዛ ነው የምናደርገው። እንደዛ ማለት የ2 ዓመት ከ6 ወር እንደውም አንድ ብር ሳልይዝ ነው የወጣሁት። ስለዚህ እኔ ወደ ህዝብ ያልብጣሁት እሱ እንደ ሰውኛ ይሰጠኛል ብዬ ዝም ብዬ አንገቴን ስለደፋው ጭራሽ በሌላ መልክ መጣብኝ ማለት ነው። ገብቶሻል አይደለም? እኔ እንደዚህ ሰው አይደለሁም ዝም የምለው። ይቅርታ እንዴ ማስረጃ አለክ? ለዚህ ወስደ ስትሰጥ የቀረጽከው ቪዲዮ ወይንም የሱቁ ካሜራ መታየት ይችላል። ወስደ ደግሞ ዘን እኔ ቪዲዮ የለም፣ ግን እዛ ሲሰሩ የነበሩ ሰዎች ይጠየቁ፣ ለማተባቸው ይፍረዱ፣ ለሃይማኖታቸው ይፍረዱ። እውነቱን ማለት ነው። እንጠይቃለን። እያንዳንዱን ስማቸውን ስለነገርከን እንጠይቃለን። ችግር የለውም። እሺ ወደ እርግዝናዋ ስንመለስ አንተ የምትለው በመጠጥ ኃይል ነው በአንድ ቀን ስህተት ነው እያልክ ያለኸው እና ሲቀጥል ምንድን ነው የለው እዛ ቤት ሲሰሩ የነበሩት ልጆች ሁሉም በሀቃቸው ከተናገሩ ሁሉም እኔ ደመወዝ ተቀብዬ ለእነሱ እንደምሰጥ ይናገራሉ። ማንኛውም ህብረተሰብ ማለት ነው። ማንኛውም እነሱ ሲሰራ የነበረ ከዛ በቀጠል ደግሞ ምንድን ነው አብረን ከአንድ ቤት አህመድ ማን ነው? አፌ ላይ ያረባሌ እንዳይሰማ ዝም ብዬ አህመድ ምለው ማን ነው? አማን ማንን ልጠይቅ? እዛ ይሰሩ የነበሩ እንዳንተ ደሞዛቸውን ከባንክ አውጥተው በካሽ ይሰጡ የነበሩ ስም ንገረኝ። ልጽፍ ነው እዚህ ጋር መጠየቅ ያለብኝን። ለምሳሌ አብርሃም ማለት እሱ ሲሰጥ አብርሃም አልሰጠም ገና ስለሆነ ባንክ ስላልወጣለት አብርሃም ስላየኛ ግን ስንሰጥ አብርሃም ቢደወልት ይናገራል። አብርሃም የሚባል አብርሃም ደግሞ ቅድም ያልከው ማን ነው? ሀዊ ሰመረ ሀዊ ሰመረ አብርሃም ሰመረ ሀዊ ሶስቱ ሰዎች ጽፈሻል? አዎ ጻፍኳቸው ስማቸውን። ሶስቱ ሰዎች ሀዊ መሆን ይችላሉ እያልከኝ ነው? እነሱ ተደውለው ይጠየቁ። እውነቱን እነሱ ይናገራሉ። እውነቱን በእርግጠኝነትም ማለት ነው። በቃ ችግር የለውም። ስልክ ቁጥራቸው የሀዊ አለ። ስለዚህ እኔ አንዲትን ብር አልወሰድኩም። የሰመረና የአብርሃምን ስልክ ቁጥር ትሰጠኛለህ? የሀዊ ስልክ ቁጥር አለኝ። እኔ ራሴ ደውዬ እጠይቃቸዋለሁ። የሰመረን ስልክ እኔ አላውቀውም፣ ግን ደግሞ የአብርሃምን ስልክ እልክልሻለሁ።
በጣም ጥሩ። እሺ ሌላ መጠይቅክ ምን መሰለክ፣ ይህን ጉዳይ እናጣራለን፣ ችግር የለውም። የልጅቷ ጉዳይ አንተ የአንድ ቀን ስህተት ነው እያልክ ያለኸው? የአንድ ቀን ስህተት ነው እርግጥ በመጠጥ የተሳሳትከው ነው? እኔ ከእሷ ጋር በመጠጥ አሳሳተችኝ። ከዛ በኋላ ደግሞ የሆነ ቀን ደግሞ እንደዚሁ በመጠጥ 2 ቀን ነው፣ በ2 ቀን ስህተት ነው ሁሉ የተፈጠረው እንጂ ሌላ ምንም ነገር የለንም። ግን 3 እርግዝና እንዴት በ2 ቀን ይፈጠራል? 2 ጊዜ እንኳን ትወርዳለች። እሱንም ማስረጃ ልካልኛለች። የላ እርግዝና አውቀው እኔን የላ ነገር የላ ወጥመር ለመክተት የተሰራ ሴራ ነው እንጂ የላ እርግዝና የተፈጠረ ነገር የለም። እኔም እንደዚህ አይነት ባለጌ ነገር አድርጊ ብዬም አላውቅም። ሲጀመር እንደዚህ አይነት ነገር መረጃ ካላት እኔ ራሴ ይቀጣለሁ። ለምንድን ነው እንደዚህ የማደርገው? እኔ ራሴ ኪኒኑን የማስወረጃ ኪኒን ስትሰጣት ያነሳችክን ፎቶ ልካልኛል። ላክልክ አቦ አንዴ ልናገር። ጥያቄን አልጨረስኩም። የማስወረጃ መድኃኒት በእጅግ ስትሰጣት ያነሳችክ ፎቶ ፊትክ አይታይም፣ ግን እጁ ያንተ ነው። በእጅግ ስትሰጣት እኔ ከሌላው ፎቶ እጅህ ጋር ሳመሳስለው አንድ አይነት ነው ጣቶችክ እና በእጅግ የማስወረጃ ኪኒን ስትሰጣት ያነሳችክ ፎቶ አለ። አውቃ ነው ሀቢባ። የሌላ ሁሉ ከዛ በፊት በውስጥ እነግርሻለሁ። በጣም ብዙ ነገሮች አሉ፣ በውስጥ እነግርሻለሁ። እዚህ ላይ መናገር የማልፈልገው ማለት ነው። አይደለም የኔ አይደለም። እሺ ጥሩ። ስለዚህ 2 እርግዝናዎች ያስወረደቻቸው ያንተ አይደለም፣ ያንተ ይሄ ብቻ ነው። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። በፍጹም እኔ እንደዛ አላደረኩም ሀቢባ። እኔ እንደዛ አይነት አልሰራውም። እኔ እንደዛ አይነት አላደረኩም ሲጀመርም። ስለዚህ ሆዷ ውስጥ ያለው ግን ያንተ ነው፣ ይሄኛው ብቻ። አይሰማም? ይሰማል። አሁን ሆዷ ውስጥ ያለው ብቻ ነው ያንተ። 2 ያስወረደቻቸው ያንተ አይደለም። እኔ ከወዷ ያለውን እኔ ከዛ ቤት ስወጣ ኔትወርክ ያዘው የተሰጠኝ 13 ቀን ካንስሌሽን ሲቀር ነው። እዛ ቤት ያለው ማለት የተበደልኩት በደል እዛ ቤት 13 ቀን ሲቀረው አይዲ ካንስሌሽኑ አልቆ ካንስል አድርገው ቆይተው ከዛ በኋላ 13 ቀን ሲቀረው ነው የተሰጠው። እኔ የተሰጠ አይዲ እንኳን እንዲሰራልኝ ማለት ነው 13 ቀን 28 ቀን ለሌላው እየተሰጠ ለእኔ 13 ቀን ማለት ነው። እንደዛ ተደርጎ ግን እኔ እንደዛ ብዬ ልወጣ እሱ ጋር ብሬን ስጠኝ አትስጠይ ሰጣ ገባ እያለና እሷ በጎን ሄዳ አውቆ እሷን አስከሰሰኝ ማለት ነው። አርግዣለሁና እሱ ግዴታ እዚህ ቤት እንዳይወጣ ተብዬ ማለት ነው። ከዛ በኋላ እኔ እሷ ሳስከሰኝ እኔ መስራት ስለምፈልግ እዛ ቤት መታሰር ስለማልፈልግ መስራት ስለምፈልግ ወጣው። እሺ ቆይ አሁን እስከ ዛሬ ቆይተው ብር ወስደዋል። የላ ነገር ጥንስሳ መጡብኝ፣ በጎን ጠነሰሱብኝ ማለት ነው። ኦኬ እሺ። ስለዚህ እርግጠኛ አይደለህም ልጁ ያንተ ስለመሆኑ አንተ እርግጠኛ አይደለህም አሁን? እኔ እርግጠኛ አይደለሁም። እሺ ጥሩ። አንተ ፍቅር ዲዛይን ግንኙነት ነበረን። እኔ ግን እርግጠኛ ግን አይደለሁም። ኦኬ ገባኝ፣ ችግር የለውም። ግንኙነት ነበራችሁ፣ ስለ ልጁ እርግጠኛ አይደለም። ፍቅር ዲዛይን አንተ እንደምትለው አይነት መጥፎ ሰው ከሆነ ለምን እሷን እርጉዝ ሆና አውጥቶ አልጣላትም? ለምን ያሰራታል? ለምን እንደ ቤተሰብ ጥላ ከለላ ይሆናታል? እሷ ባዳ ሆና አንተ ዘመድ ሆነክ እንደምትለው ጥሩ ሰው ካልሆነ ደሞዛችሁን መልሶ የሚወስድባችሁ ከሆነ ለምን ለዚቺ ሰው እርጉዝ እንኳን ሆና ለምን አላባረራትም? የድርጅቱን ሕግ ጥሳችሁ ሪሌሽንሺፕ ግንኙነት ጀምራችሁ ስራ ቦታ ላይ አስጠግቷችሁ አንተ ጥለህ ወተህ ሳትባረር ራስህ ጥለህ ወተህ፣ እሷ ግን እርጉዝ ሆና እንዴት አስጠጋት? እንዴት አላባረራትም? መጥፎ ሰው ከሆነ ብር አልሰጣትማ። ብር ያልሰጣት እንዴት ብላ ትወጣለች? ብሯን ይዞባታል። ብር እኮ የሁላችንም እየተያዘ እኮ ነው አልኩሽ። አቦ አልሰማሽኝም? ለአንተ የሰጣችህ 23,000 ብር ታዲያ ኬት አመጣ? አቦ አንዴ ላውራ ከይቅርታ ጋራ። ለእኔ አልተሰጠኝም ብር። የት አመጣ ነው ለእኔ ብር መሰጠኝ? ቀኑ ሙሉ ስታወሪ ነበር። ይጨርስ፣ ከዛ አንቺ ረጅም ሰዓትሽን ሰጥሻለሁ። ይጨርስ እሱ መጀመሪያ። እሺ ደሞዝ እየተሰጣ